መፍራት ነው። አላህ ሱብሓነሁ ወተዓላ ከኛ በፊት የነበሩትን ህዝቦችን እኛንም ጭምር አንድ ላይ አደራ ያለበት ትልቁም ነገር ነው። በመቀጠል በዚህ በመጨረሻው ዘመን ሰዎች ከሚፈተኑባቸው ጉዳዮች መካከል አንዱ ገንዘብ ወይም ንብረት ነው። ሰዎች ይህንን ንብረት ለማካበት ብለው ብዙ ይለፋሉ። መልእክተኛችን አለይሂ ሰላቱ ወሰላም እንደተናገሩት ሁሉም ህዝብ የራሱ ፈተና አለው፣ የኔ ተከታይ የሆነው ህዝበ ሙስሊም ፈተና ደግሞ ሀብት ነው ብለዋል። በሌላ ሐዲስ ላይ ደግሞ ኢያኩም ወሹህ ፈኢነ ሹህ አህለከ መን ካነ ቀብለኩም፣ ስግብግብነትን አደራ ተጠንቀቁ፣ ምክንያቱም ይህ ስግብግብነት ወይም ንፍጉነት ከእናንተ በፊት የነበሩ ሰዎችን አጥፍቷልና ይላሉ። ሐመለሁም ዐላ አን የስፊኩ ዲማአሁም ወየስተሒሉ መሐሪመሁም፣ አንዱ የሌላውን ደም እንዲያፈስና አላህ የከለከለውን ድንበር እንዲተላለፉ ምክንያት ሆኗልና። ስለ ገንዘብ እና ስለ ዱንያ ምንነት ሲነሳ አላህ ሱብሓነሁ ወተዓላ ይህችን ዱንያ መሸጋገሪያ እንጂ መርጊያ እንዳላደረጋት በተለያዩ አጋጣሚዎች ሲመከር ብዙዎቻችን ይህ ምክር ለእኛ የተቅጣጫ አይመስለንም፣ እኛን የሚመለከት አይመስለንም። ነገር ግን ዱንያ ሰዎችን የምታታልለው ቀስ በቀስ ልክ ወንዝ እያሳሳቀ እንደሚወስደው ሰዎችንም በዚያ ውስጥ ሰርገው እንዲገቡና እንዲሰምጡ እያታለለች ትወስዳለች። ዱንያን ማካበት አይከለከልም። አላህ ሱብሓነሁ ወተዓላ ይህች ዱንያን ሙሉ ለሙሉ እርም አላደረጋትም። ነገር ግን አንድ ሰው ይህች ዱንያ መሸጋገሪያ መሆኗን ካወቀ ለዚህ ዱንያ ብሎ አላህ የከለከለውን ነገር በፍጹም አይዳፈርም። ምንም አይነት ጥበትና ጭንቀት ውስጥ ቢሆን የአላህን ህግ ሁሌም ለማክበር ጥረት ያደርጋል። የሙስሊም አንዱ መገለጫ ይሄ ነው። አላህ ሱብሓነሁ ወተዓላ እኛ ከመወለዳችን በፊት አስቀድሞ የእያንዳንዳችንን ሪዝቅ ስፋትና ጥበት ጽፏል። በሐላል መንገድ መምጣቱ የማይቀረውን ሪዝቅ በሐራም ለማግኘት መኳተን ወንጀልን እንጂ ሌላን አያተርፍም። ለዚህ ነው ከመልእክተኛችን አለይሂ ሰላቱ ወሰላም ከተለያዩ ሰሓቦች እንደተላለፈልን ኢዕለሙ አነሁ ለን ተሙተ ነፍሱን ሐታ ተስተክሚለ ሪዝቀሃ ወአጀለሃ ይላሉ። አው ቃለ ኢነ ሩሐል ቁድስ ቀድ ነፈተ ፊ ሩዒ አነ ነፍሰ ለን ተሙተ ሐታ ተስተክሚለ ሪዝቀሃ ወአጀለሃ። ጅብሪል አለይሂ ሰላም ለእኔ ወሕይ ያወርደውልኛል ነግሮኛል አሉ። ማንኛውም ነፍስ አላህ ሱብሓነሁ ወተዓላ የወሰነላትን ሪዝቅ እና የጊዜ ገደብ ሳታሟላ በፊት እንደማትሞት ወይም ወደ አኺራ እንደማትሄድ ነግሮኛል አሉ። በመቀጠል ምን አሉ? ፈተቁላህ ወአጅሚሉ ፊ ጠለብ፣ አላህን ፍሩና የሪዝቅ ወይም የሲሳይ አፈላለጋቸውን አስተካክሉ አሳምሩ አሉ። ወላ የሕሚለነ አሐደኩም እስትብጣኡ ሪዝቂ ዐላ አን የጥሉበሁ ቢመዓሲላህ ፈኢነማ ዐንደላሂ ላ ዩናሉ ኢላ ቢጣዓቲሂ አው ከማ ቃል። አንዳችሁ ሪዝቅ ቆየብኝ ብሎ ማሰቡ ከሐላል ውጭ በሐራም እንዲፈልገው እንዳያደርገው አሉ። ለምን? አላህ ዘንድ ያለው እሱን በመታዘዝ እንጂ የእሱን ትእዛዝ በመጣስ የሚገኝ አይደለምና። ዛሬ ባለንበት ተጨባጭ ብዙዎች ዘንድ የኑሮ ውድነት፣ የዋጋ ግሽበት ትልቅ የመነጋገሪያ ርዕስ ሆኗል። ብዙዎቻችን እየተጨነቅንበት እንገኛለን። ይህ ከሁሉ በፊት እኛ ከምናስባቸው ዱንያዊ ቁሳዊ ምክንያቶች ባሻገር አላህ የወሰነውና አስቀድሞ የቀደረው መሆኑን ማወቃችን ግዴታ ነው። ዋጋን ከፍና ዝቅ የሚያደርገው በእውነት አላህ ብቻ ነው። ጃአ ፊ ሱነን ሚን ሐዲስ አነስ ረዲየላሁ ተዓላ ዐንሁ አነሁ ቃል غلى السعر على عهد رسول الله صلى الله عليه وعلى آله وسلم فقالوا يا رسول الله سعر لنا فقال إن الله هو المسعر القابض الباسط الرازق
وإني لأرجو الله أن ألقاه وليس أحد منكم يطلبني بمظلمة في دم ولا مال በመልእክተኛው عليه الصلاة والسلام ዘመን ዋጋ ተወደደ ኑሮ በጣም ከበደ ማለት ነው በዚህ ጊዜ መልእክተኛው عليه الصلاة والسلام ጋር ሰሃቦች መጡና ሰዕር ለና አሏቸው ማለት የዋጋ ገደብ አድርግልን ማለት ነው ነጋዴዎች ከተገቢው በላይ ከፍ ያለ ዋጋ ጨምረው እንዳይሸጡ በከፍተኛ ዋጋ እንዳይሸጡ ገደብ አድርግልን አሉ መልእክተኛው عليه الصلاة والسلام ምን አሉ የዋጋን ገደብ የሚያስቀምጠው ለሰዎች ሲሳይን የሚዘረጋው ወይም ደግሞ የሚነፍገው የሚሰጠውም አላህ ብቻ ነው አሉ እኔ ደግሞ አንዳችሁንም በሆነ ባላሰብኩት ምክንያት ቢሆንም በድዬ ወደ አላህ መሄድ አልፈልግም በገንዘብም ይሁን በደም ጉዳይ ላይ አንዳችሁንም በደል አልፈልግም አሉ ይህ ማለት በብዙዎቹ ዑለማዎች ዘንድ እንደተብራራው አንድ ሰው እንዲሁ ከተለመደው ዋጋ በላይ የፈለገውን ነገር ወይም የፈለገውን ያህል ጨምሮ መሸጥ ይችላል ማለት አይደለም አሁን መሰረታዊ በሆነ መልኩ በሸሪዓ የተቀመጠ ገደብ የለም ነገር ግን በተቻለ አቅም ለሰዎች ማዘን ተገቢ ነው ይህ ውስን ግብይት በሸሪዓ የማይፋረስ ቢሆን እንኳን ምናልባት ለሰው ባለማዘኑ በአላህ ዘንድ የሚወቀስበት ሁኔታ ሊኖር ይችላል ለዚህ ነው በሌላ ሐዲስ ላይ መልእክተኛው عليه الصلاة والسلام كما عند البخاري وغيره من حديث أبي هريرة አንድ ሰው ሲሸጥ ወይም ደግሞ ሲገዛ ወይም ደግሞ እዳውን ሲቀበል በተረጋጋና በገራ መልኩ ከሆነ አላህ ይዘንለት ብሏል رحم الله امرأ سمحا إذا باع وإذا اشترى وإذا اقتضى መልእክተኛው عليه الصلاة والسلام ለእንደዚህ አይነት ሰው ዱዓ ያደርጋሉ ትንሽን ትርፍ ለማግኘት ብሎ ሰዎችን መጉዳት ተገቢ አይደለም አብዛኛውን ጊዜ በንግድ ላይ የተሰማራው ማህበረሰብ ምንም አይነት የዋጋ ንረት ቢኖር ይሄን ያህል የጎላ ጉዳት አይደርስበትም በአኗኗሩ ዘይቤ ላይ የሚደርስ ተጽዕኖ የለም አብዛኛውን ጊዜ ጉዳት የሚያጋጥማቸው በደሞዝ የሚተዳደሩ ናቸው እነሱም ደግሞ አላህ ብሎ ከጊዜ በኋላ ደሞዛቸው መጨመሩ አይቀርም አላህ Subhanahu Wa Ta'ala ለእያንዳንዱ ሰው ገና ሳይወለድ በፊት ሲሳዩን እንደሚለግሰው ቃል ከገባ ዋስትና ከወሰደ ምን የሚያስፈራ ነገር አለ ዋጋ ከመጨመሩም በፊት ከጨመረም በኋላ ሰዎችን የሚረዝቀው አላህ ነው ይሄን የሚያሳይ ምሳሌ ካስፈለገ ብዙዎቻችን በልመና የሚተዳደሩ ወንድሞችና እህቶች ሲያጋጥሙን ምናልባት የዛሬ 15 ዓመት ወይም 10 ዓመት የምንሰጠው 1 ብር ሊሆን ይችላል ዛሬ ግን ብዙዎቻችን 10 ብር ወይም ከዛም በላይ ልንሰጥ እንችላለን ደሞዝ የላቸውም ግን እነሱንም አላህ Subhanahu Wa Ta'ala ይረዝቃቸዋል وما من دابة في الأرض إلا على الله رزقها ويعلم مستقرها ومستودعها كل في كتاب مبين በምድር ላይ ምንም አይነት የሚንቀሳቀስ ተንቀሳቃሽ እንስሳ ካለ አላህ ሪዝቁን የሚሰጠው ቢሆን እንጂ ሌላ የለም ለሁሉም ይሰጣል ለሰው ብቻ አይደለም እኛ ለማናውቃቸው እንስሶችም ጭምር ከዚህ አንፃር በእንዲህ አይነት ጊዜ ሰዎች እርስ በርስ የሚያወሩት ሁሉ በዚህ ዙሪያ የሚንጃበብ ከመሆን አልፎ በጣም መጨናነቃቸው ተገቢ እንዳልሆነ እንረዳለን ሪዝቅ ከአላህ ዘንድ ነው የሚመጣው አላህ ነው የሚቀድረው وفي السماء رزقكم وما توعدون መልእክተኛችን عليه الصلاة والسلام لو أنكم تتوكلون على الله حق توكله لرزقكم كما يرزق الطير تغدو خماصا وتروح بطانا ይላል አንዳችሁ በሚገባው ልክ በአላህ ላይ ብትመኩ ኖሮ ልክ
አዕዋፍን እንደሚረዝቀው ወይም ሲሳይ እንደሚሰጠው ይሰጣችሁ ነበር። በባዶ ሆዷ ትወጣለች፣ ሆዷ ሞልቶ ትመለሳለች። በማለዳ ባዶ ሆዷን ትወጣለች፣ ስትመለስ ሆዷ ሞልቷል የምትመለሰው። ያ ከመሆኑ ጋር ግን ይህ ሁሉ የዱንያ ጉዳይ መሆኑ መረሳት የለበትም። ዱንያ እንዲያው ለአኺራ መሸጋገሪያ ስለሆነች እንቆይባት እንጂ ዋናው ትኩረታችን መሆን የነበረበት አኺራ ላይ ነበር። አላህ ሱብሓነሁ ወተዓላ ወላ ተንሳ ነሲበከ ሚነ ዱንያ ይላል። ከዱንያ ምንም ያህል ድርሻህን አትርሳ። ከዱንያ ነው አትርሱ የተባልነው እንጂ አኺራውን እኮ አትርሱ አልተባልንም። የአኺራ ጉዳይ መታወስ ራሱ አያስፈልገውም። ሁሌም ጭንቃችን፣ ትልማችን ጠዋት ማታ ሊያስጨንቀን የሚገባው ያ ዘላለማዊ ህይወት ነው። ግን ያ ሲሆን ዱንያን አትርሱ ነበር የተባልነው። እኛ ዛሬ የምንተዋወሰው ስለ አኺራ ነው። እባካችሁ አኺራን አንርሳ እየተባባልን ነው። ይሄ ምን ያህል ወደ ኋላ እንደቀረን ያሳያል። አላህ ሱብሓነሁ ወተዓላ ሁላችንንም ያስተካክለን፣ ኢማናችንን ይሙላልን፣ በዱንያም ከጭንቅ እንዲገላግል እንማጸነዋለን። አቁሉ ማ ተስመዑነ ወአስተግፊሩላህ ሊ ወለኩም ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም።